to school high school ነበረ ትምህርት ቤት የምትሄዱ ከሆነ ሆም ስኩል ለምታደርጉ ማሂ አንቺንም ኢንክሉድ ያደርጋል all of us ጊዜያችን ወስደን actually I'll share with you Mahi አስታውሽኝ I did this homeschooling plan for this mom በጣም ቆንጆ አድርጌ ሰርቼላታለሁና አንቺ ስሙን አውጥተሽ በራስሽ መንገድ I'll figure out ለእሷም አንድ ላይ አደርገዋለሁ maybe እና ሰርቼዋለሁና I was really like almost I want to say proud of myself kind of ምክንያቱም በቃ ልጁ በሚገባው መንገድ ልጁ በሚረዳበት መንገድ ነው ያ የተዘጋጀለት ማለት ነው አሁን in person ስላየሁት ነው ትንሽ የረዳኝም ልጁን so እናንተም ትምህርት ቤት ያንን ነው መጠየቅ ያለባችሁ ማለት ነው you're welcome ያንን ነው መጠየቅ ያለባችሁ ልጃችሁ በምን መንገድ ነው የሚማረው ልጅ በምን አንቺ ራስሽ ማይ ብለሽኛል like ልጅሽ ስትመጣ ጫማዋን አውልቃ በስነ ስርዓት ግሮሰሪውን ቦታ ከታ it's a strength guys strength አቸው ነው okay it's just ከንቱ አይደለም እና next year ጊዜያቸው እንግዲህ ልክ አይፒ ሲጀመር ወይም ደግሞ ልክ ትምህርት ሲጀመር ሁላችንም መቼስ we get so overwhelmed እንኳን እናንተ እኔ ራሴ I get overwhelmed okay እና I want to make sure you guys are ተዘጋጅታችሁ እንድትሄዱ ባካችሁ ነው የምፈልገው ማለት ነው የምትዘጋጁበት መንገድ መጀመሪያ I know there's a lot of changes እውቃችሁ ስትሄዱ እነሱም ይደነግጣሉ ማለት ነው I know there's a lot of changes ለኔ ትምህርት ቤት ለኔ ዲስትሪክት የተለወጠ ነገር አለ ወይ የልጄ ክላስሩም ከላስችሩ ምን ተለውጧል ስንት ልጅ ጨመራችሁ ስንት ልጅ ቀነሳችሁ እዛ ውስጥ ያለው ልጅ ስንት ሰው 101 aid ያገኛል let me tell you the more there's a 101 aid like አምስት ልጅ ቢኖር ሁለቱ 101 aid የሚያገኙ ከሆነ ሶስቱ ልጆች really they should have a good access to special education teacher ግን እንደዛ አይመስልም ክላስሩሙን ሄዳችሁ ካሁኑ ሴትአፕ አድርጉ ልክ እንደገባችሁ ሴትአፕ አድርጉ እኔ I really want to visit my classroom ማየት አለብኝ ምክንያቱም open house ካላቸው do not miss it በምንም መንገድ do not miss an open house it's not acceptable guys ለማንኛውም ለቲፒካልም ይሁኑ special need ላላቸው autism ይሁን whatever it is open house ሚስ አይደረግም ለብሳችሁ ዘንጣችሁ በደንብ አድርጋችሁ ጥያቄዎቻችሁን ይዛችሁ እነሱ የሚሉትን ሰምታችሁ ብዙ special education open house እዛ ላይ ነው ዲተርሚን የምታደርጉት special education ቲቸሩ አለ ወይ አይደንቲፋይ አድርጋችሁታል ወይ እዛ ጋር ያሉት ፔራ ክላስሩሙ ተስተካክሏል ወይ ሌላ ክላስሩም ማየት አልፈልግም እኔ I want to go to open house ማለት ክላስሩም ላይ ነው የሚሄደው I'm not going to the classroom to look at the school አይደለም ማየው እኔ I want to see የልጅ የሚማርበትን ክላስሩም ነው ማየት የምፈልገው ማለት ነው ስለዚህ open house is a must ያ አስተማሪ ካልመጣ ምክንያቱም in and out ነው አይደል open house አንደኛው ሲመጣ አንደኛው ይሄዳል አንደኛው ሲመጣ አንደኛው ይሄዳል ሁሉም አንድ ላይ መጣ ይችላል ግን ብዙ special education ፓረንቶች open house አንሄድም እጭ ደግሞ ለምን እናረጋለን ይላሉ ማለት እንላለን ማለት ነው እና ሂዱ ሌላ ፓረንት ካለ ተተዋወቋቸው say hey ሜለኒንግ ስሜ ያንቺ ልጅ ማን ነው ስሙ ስንተኛ ክፍል ነው ስንት አመቱ ነው እዚህ ላስችር ተመሯል ወይ እስቲ are you willing to share information እንዴት ነሽ ለምንድን ነው ይሄን እምላችሁ እሺ ብላችሁ እሺ ብሎ ያ ሰው ለእናንተ የሚታወቃችሁ አንድ ሁለት ሰው ብታገኙ እናንተ አብራችሁ ጥሩ ፕላን ልታወጡ ትችላላችሁ በምን በአይፒ ራሱ እስቲ አይፒሽን እስቲ ያሳየኝ እንዴት ነው ልጅሽ የሚማረው እንዴት ነው ልጅህ የሚማረው ለምን መሰላችሁ most of the IEP is copy and paste ነው ስለዚህ እኔ what I really want is የክላስሩሙን ልጅ ኮፒ ፔስት አድርጋ ነው የምትሰጠኝ ወይስ ደግሞ የራሴ individual plan አለኝ ማለት ነው I don't know what to tell you I don't know when's the last time you saw the data of your child hopefully ሌላ ቀን የሚወራ ነው ዴታቸውን አይታችሁ ነው የምታውቁት if it's individual data ማለት ነው okay ስለዚህ እናንተ ይሄንን open house do not miss it open house ስትሄዱ ጥያቄዎቻችሁን አዘጋጅታችሁ ሂዱ አስተማሪዎቹ በዛን ጊዜ they're in a good mood
በጣም ጥሩ ሙድ ላይ ናቸው። ታይ ማይ ኔም ኢዝ ምናምን ናይስ ቱ ሚት ዩ ኦኬ ቢቻል ባልና ሚስት ሆናችሁ አንድ ላይ ብትሄዱ መልካም፣ ካልሆነም ግን ራሳችሁን በደንብ አስተካክላችሁ ዝግጅት ብላችሁ በደንብ ላይ አላደለ ቆንጆ ሆናችሁ ነው የምትሄዱት ማለት ነው። እና ክላስሩምሽ ውስጥ ምን የሚያስፈልግሽ ነገር አለ? ክሊኒክስ ያስፈልጋል ወይ? ቲሹ ያስፈልግ፣ ይሄ ክሎራክስ ዋይፕ ያስፈልጋል ወይ? ምን እንደዚህ ያደርጋል ብላችሁ ዶንት ጎ ኦቨርቦርድ በት ዱ ኦል ዛት። እሺ የተለወጠ ነገር አለ ወይ? ዲስ ይር የበፊቱ አስተማሪ ከሆነች ማለት ነው። I can tell you the beginning shows me the end. The beginning shows me the end. የመጀመሪያው ሪሌሽንሽፓችሁ ከነዚህ ሰዎች ጋር it will show me the end what it's going to look like. ምንም ጥያቄ hands down all the time ማለት ነው። ኦኬ ስለዚህ እናንተ ጥያቄያችሁን አዘጋጅታችሁ ትመጣላችሁ። ጊዜ ካላት you don't have to ይሄ ትልቅ እንትን አደራጅ። ግን የኔ ጥያቄ የሚሆነው ምንድነው ያሁን ያልኳችሁና ከእንደገና ደግሞ ክላስሩሜን ቪዚት ማድረግ ፈልጋለሁኝ እና how do I do that? እንዴት ነው የማደርገው? አድሚኒስትሬሽን ነው የምትላችሁ፣ አድሚኒስትሬሽን ጠይቁ። ሹር አድሚኒስትሬሽን ኢሜይሉ ከሌላችሁ ሜክ ሹር ዩ ሃቭ ዳት ኢሜይል። ወዲያውኑ ዛሬ ቴንክ ዩ አይ ጋት ቱ ቪዚት አስተማሪዋንም ሲሲ አድርጋችሁ ፕሪንሲፕሏን ዛሬ አይ ጋት ቱ ሲ ማይ ሰንስ ኦር ማይ ዳተርስ ኦፕን ሃውስ እና ቴንክ ዩ ሶ ማች ፎር ዳት እና እኔ የምፈልገው ክላስሩሙን ማየት ነው እና አንቺ ጋራ ኢሜይል አድርጊ ብላኛለች እና I want to email. I would like to see the school once my son or my daughter gets settled down within 2 weeks. Can we set up the time now? ከሁሉ ሰው እሄድ ናቸው ማለት ነው እና ያንን ስታደርጉ you guys get to go see the school. You will get to see the classroom. የጠያቂያችሁትን ጥያቄ ከዛ በኋላ follow up. You're gonna call an IEP meeting. ያያችሁትን አንድ ላይ አዘጋጅታችሁ ማለት ነው። So it is really, it's a no-brainer that will come out ahead. በቃ ምንም ጥያቄ የለውም። And of course I always have a story. አንድ እናት ትምህርት ቤት ሄደች፣ ልጅቷ ሴት ናት። ትምህርት ቤት ሄደች፣ ገባች፣ አስተማሪዋን ተታወቀች። ኦፕን ሃውስ ላይ ይመስለኛል ተታወቀች። እዛ እኔ አስተማሪ ያለቻት ኦኬ ቴንክ ዩ ሶ ማች ስምሽ ማን ነው? ማሂ ያለቻት I'm just giving you a name አለች። ወጣች ማለት ነው። ማሂ ሰናፈኩሽ እንግዲህ በቃ ያንቺን ስም ብቻ ነው ዛሬ የሚወራው እና ማሂ ነው ስሜ አለች ማለት ነው። እና ማሂ ስትላት ሴትዮዋ እንትን አለቻት ማለት ነው። ተጠባበለች ማለት ነው። ከዛ ልጅቷ ታመመች፣ ሆዷን አመማትና ተጠራች እናትየው። ከዛ እናትየው ስትጠራ መጠችና ፒክ አረገቻት፣ አስተማሪዋ ሰጠቻት፣ ያቺ አስተማሪ ማለት ነው። ከዛ she picked her up and then she went home. And so የሚቀጥለው ጊዜ ልጅቷ ስፒችን አላትና ስፒች ታወጣታለች እና መልሳ ታመጣታለች እና you know what ዛሬ እንደውም አታምጫት፣ ዛሬ በጣም መጥፎ ቀን ስለነበራት ከስፒች ወደዛው ይዘሻት ሂጂ፣ ወደ ቤት ሂጂ፣ she's also not feeling well አለቻት እናትየዋን ማለት ነው። ከዛ እናትየው እሺ ብላ ልጇን ወሰደች ማለት ነው። ከዛ ሪሌሽንሽፑ እንደዛ ቀጠለ። ኦልሞስት ኦክቶበር ሆነ ማለት ነው። ኦክቶበር ላይ something major happened. ምንድነው? እስከ ኦክቶበር እኔ ጋር I'm her advocate ትደውልልኛለች። ኧረ ሜለን ቴንክ ዩ ሶ ማች ጽጌረዳ ትደውልልኛለች። እነዚህ ሰዎች 10 ጊዜ እየደወሉ ፒክ አድርጊያት ይሉኛል እና እንደሆነ አላውቅም። በኋላ ልጇ በጣም ተጎዳች። በጣም እዚህ ጋር ጭንቅላቷን ተመታች። somebody through a computer እንትስል እዚህ ጋር እንደዚህ አብጦ ፎቶግራፉን አንስታ ላከችልኝ ማለት ነው። እና ያንን ፎቶግራፍ ስትልክልኝ እንዴ ማን ነው ግን እዛ ስላት እንትኗ ነርሷ እንትን አለችኝ። we don't know exactly what happened. አስተማሪዋ አልነበረችም and everything አለች ማለት ነው። guess what አስተማሪዋ she was not a teacher, she was a para educator the whole time. ኦገስት የጀመሩ ሰፕተምበር፣ ኦክቶበር ልጅቷ እነሱ አልነገሯትም። አስተማሪ አልነበረም እዛ ውስጥ። so guys ኦክቶበር፣ ሰፕተምበር፣ ኦክቶበር፣ ኦገስት እንግዲህ ምድ ይሆናል የጀመረችው I'm not sure የጀመረችበትን 3 ወር ሙሉ ልጅቷ ሳትማር አለቀ ማለት ነው። እንዲሁ ስንፏቀቅ ጃንዋሪ ገባል። really አመቱ is wasted
I had to make a meeting with the superintendent. I had to, and አሁን እኔ ጎሎ ላይ ሳይሆን የምሰራው አሁን I'm trying to get her out of that school ማለት ነው። ስለዚህ we really need to make sure ማን አስተማሪ እንደሆነች ከማጋ ኮንታክት እንደምናደርግ I am telling you, they know you. ያቁናል. They know us. We need to keep them on their toes. እኛ ስራችን እነሱ ስራቸውን እንዲሰሩ መያዝ ማለት ነው። ምንም በሌላ ቋንቋ ልናገረው አልችልም ማለት ነው። ስለዚህ በተቻላችሁ መጠን go visit your classroom. Go look at your classroom. Go look and see what it looks like. ማን እንደሆነ እዩት ግድ የላችሁም. It's only going to support you ለማለት ነው። እና so የሚቀጥለው ዓመት you guys have to check and see ልጆቻችሁ ሐሙስ ለታ እናት አለች she told me you are I mean 100% እርግጠኛ የሆንኩት ነገር በህጉ ብቻ ነው እኔ እርግጠኛ የሆንኩት ማለት ነው። በብዙ ጊዜ እኔ በህግ ነው እርግጠኛ መሆነው ምክንያቱም እኔ I'm just another mom, I'm just another human being. የራሴ አድቫይስ አለኝ የራሴ ኢንፑት ሊኖረኝ ይችላል። ግን አንድ ነገር የማውቀው ምንድነው መሰላችሁ ህጉ አይለዋወጥም ወይም በህጉ ላይ ውሸት ልንናገር አንችልም ማለት ነው። There is a thing called meaningful parent participation የሚባል meaningful parent participation. It's ህግ ነው። Okay? So this mom told us on Thursday that IEP meeting ሄዳ translator ስላልነበረ don't worry about it. አንቺ ሁሉን ታውቂያለሽ ምናምን you're okay. ሲያስማሙ ፈረጆቹ ታውቃላችሁ። you're okay ተብላ ፈርማ ወጥታለች ማለት ነው። She doesn't know exactly what she signed. ምንም የምታውቀው ነገር የለም። ራሷን እንግሊዝኛ ሳትችል ቀርታ አይደለም ግን ራሷን መግለጽ አልችልም ማለችን ማለት ነው። እና እናንተን የምመክራችሁና በቃ እንትን የምለው የተለወጠው ነገር እኔ ዛሬ የመጣሁበት የተለወጠ ነገር ያለ ነገር ካለ ከዲስትሪክታችሁ ማወቅ አለባችሁ። እና የተለወጠ ነገር ካለ ዲስትሪክቱ ላይ under IDEA የተለወጠ ነገር ካለ you need to find out. የልጃችሁ ክላስሩም ከተለወጠ ማለት they could do things እኛ ሳናቅ ማለት ነው። አስተማሪያችሁ for sure special education certified special educator እንደሆነች ማወቅ አለባችሁ። so ይሄ ሁሉ at the open house ማወቅ ትችላላችሁ። hey what changed? Is there anything new? Did we finalize the number? ማየት ትችላላችሁ ማለት ነው። እና እንዳልኳችሁ ዲፓርትመንት ኦፍ ሄልት ገብተናል። ስፔሻል ኤጁኬሽን I don't know 100% እንትን አይበሉ አላቅም but that's what's on the proposal ላይ ተጽፎላችኋል ማለት ነው። ስለዚህ prepare yourself guys. መዘጋጀት ነው። ይሄ ደግሞ ፍርሃት እንዲለቅባችሁ oh my god ደግሞ መጣመቱ እንድትሉ አይደለም። take control ትችላላችሁ። you can do it. ማናችንም እንችላለን። ገንዘብ ቢኖር ባይኖር